ሶፋን ስታወዛውሹ ተደፋብሽ። ቆይ ምን አድርጌሽ ነው እንደዚህ የምታሰቃይኝ? ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ ሰው ነው ልልሽ? አደይ ፍቅር፣ ቆይ አደይ ምን ያደርጋችሁ ነው ያላችሁት? ዴቭ አታያትም እንደ አንቃ ልትገለኝ። ቆይ ምን ተፈጥሮ ነው አደይ? ዴቭ እኔ ለዚህ ስራዋ ምንም ቃል የለኝም። አንተ አይታ ፈረደኝ። በፈላዋ ነው ያቃጠለች። አልገባኝም። ቆይ መች ነው? እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት። ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ እያለከኝ ነው። ልቀቀኝ። እሺ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታድርጊያትና እገልሻለሁ ብዬ። ዴቭ ልቀቃት በቃ። በእናትህ ምን እያደረክ ነው? ዞር በይ አንቺ የሚሆንሽ። ዴቭ ይቅርታ አድርግልኝ። ልቀቀኝ። እሺ ልቀቃት። ዴቭ በእጅ ሰበብ ትሆንብሃለች። እሺ እለቃታለሁ። የምለቅሽ ግን አደይን ተንበርከሽ ይቅርታ አስጠይቂያት እና ደግሞ ከዚህ በኋላ አደይን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ ላደርሺ ቃል ትገቢያለሽ። ገባሽ? እሰይ የታባሽ የእጅሽን ነው ያገኘሽው። ተነሽ ተነሽ። እንዴ ዴቭ ምን እያደረክ ነው? ልጁን ፍቅርም አሁን አደይን ይቅርታ ትጠይቁታላችሁ እንዴ? ቆይ እኔ ምን አደረኳት ነው ይቅርታ የምጠይቃት? ዝም በይ። ይኸውላችሁ ሁለታችሁም ይቅርታ ትጠይቋታላችሁ። ሁለታችሁም ይቅርታ ካልጠየቃችኋት ሁለታችሁም ያልቅላችኋል። ገባችሁ? እያሳመምከኝ ነው ዴቭ። ዝም በይ።